በጣም አሪፍ ሰክሰስፉሊ ሰሚት አድርገናል። ሰላም ቤተሰቦች፣ ዛሬ በጣም ምርጥ ቪዲዮ እየላችሁ መጥቻለሁ። እሱም እንዴት የፋይዳ ዲሞግራፊክ ሂስትሪያችንን እንዴት በቀላሉ ማስተካከል እንችላለን፣ ስማችንን፣ ስልካችንን ወይም ደግሞ ኢሜይላችንን የተሳሳተ ከሆነ እንዴት በቀላሉ ማስተካከል እንችላለን የሚለውን አሳያችኋለሁ። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። መጀመሪያ ከፕሌይ ስቶር ላይ ፋይዳ የሚለውን አፕሊኬሽን እናወርዳለን። ፋይዳ ብለን ሰርች ካደረግን በኋላ እንደምታዩት እኔ መጀመሪያ ስላወረድኩት ነው። ያላወረዳችሁት ኢንስቶል አድርጉና ክፈቱት። ልክ ፋይዳ የሚለውን አፕሊኬሽን እንደከፈታችሁት ልክ እንደምታዩት ነው። ቋንቋ ያስመርጣችኋል፣ አማርኛ፣ እንግሊዝኛ እና የፈለጋችሁትን ካስቀመጣችሁ በኋላ ቀጣይ የሚለውን መጫን ነው። ከዛ ትንሽ ፕሮሰስ ያደርግና ይህን የመሰለ ገጽ ይመራችኋል ማለት ነው። እዚህ ላይ በሜሴጅ የተላከላችሁን ወይዘር ኤፍኤኤን ኦር ኤፍሲኤን የሚባሉ ሁለት ቁጥሮችን እዚህ ላይ እናስገባለን ማለት ነው። ከዛ ሲንድ ኮድ የሚለውን መጫን ነው ማለት ነው። ሜሴጁ በሲማችን ሜሴጅ ተልኮልናል። እንደ አማራጭ ደግሞ በኢሜይላችን የሚላክልን ይሆናል። መጀመሪያ ኢሜይል ስንሞላ ካስገባን ማለት ነው። ልክ አስገብተን እንደጨረስን ቫሪፋይ የሚለውን እንነካለን ማለት ነው። ኦኬ በጣም አሪፍ አስገብቶናል። ልክ እንደምታዩት ከገባን በኋላ ጀስት አሎ ማለት ብቻ ነው የሚጠበቅብን። እሺ በጣም አሪፍ ይሄን ይመስላል። ፋይዳ ወደ በአፕሊኬሽን ስንገባ የሚያሳየን የመጀመሪያው ገጽ ስማችን ከላይ አለ። ተጨማሪ አገልግሎቶች እናገኛለን። ለምሳሌ ካርድን በኢትዮ ፖስታ አማካኝነት ማዘዝ እንዳለብን ወይም ደግሞ በኢትዮ ቴሌኮም አማካኝነት እንዴት ማዘዝ እንዳለብን የሚገልጹ አገልግሎቶችን እናያለን። ጀስት እኛን የሚመለከተው አሁን መረጃን ማስተካከል የሚለው ስለሆነ ወደታች ዝቅ ብለን መረጃ ማስተካከል የሚለው ላይ እንገባለን ማለት ነው። እሱን ስንነካ ይሄ ገጽ ይመጣልናል። ወደታች ወረድ ብለን እዚህ መረጃ ላይ ደርሰናል። ወደ መረጃ ማስተካከል ከመግባታችን በፊት ዳግመኛ መጀመሪያ አካባቢ ላይ ስንገባ ያስገባነውን ኮድ ማለት ነው፣ ወደ 16 ካራክተር ያለውን እሱን ዳግመኛ እናስገባና ፕሮሲድ እንለዋለን ማለት ነው። የራሳችንን መረጃ ራሳችን ስለሆነ የምናስተካክለው ኢን ኦርደር ቱ ቢ ሹር እንደገና ሜሴጅ ይላክልናል ማለት ነው። ያንም የተላከልን በስልካችን የተላከልን ሜሴጅ እንደገና እናስገባለን ማለት ነው። ከዛ ቨሪፋይ እንላለን። ኦኬ አሁን ወደ መጨረሻው ስቴፕ ደርሰናል ማለት ነው። የመጨረሻው ስቴፕ የሚሆነው የመረጃ ማስተካከል ሆም ፔጅ ነው። ስለዚህ አፕዴት ዲሞግራፊክ ዳታ የሚለውን አንዴ እንነካለን ማለት ነው። እሺ ስንነካው ይሄን ይመስላል። ስማችን እንደቀድሞ ፎቶችን ምናምን ይኖረዋል እና አዘር ኢንፎርሜሽኖች ይኖሩታል። አሁን እዚህ ላይ ነው እንግዲህ የምናስተካክለው። ማስተካከል የምንፈልገውበት ቦታ ላይ ሄደን አሁን ለምሳሌ ስማችን የስፔሊንግ ችግር ምናምን ካለበት ጀስት ክሊክ ኤዲት የምትለውን አንዴ እንነካታለን ማለት ነው። አሁን እንደ ምሳሌ እንዲሆናችሁ እኔ ማስተካከል የፈለግኩት ኢሜይሌን ነው። ኢሜይሌ ጂሜይል የሚለው በትክክል ስላልተጻፈ እሱን እንደ ምሳሌ አድርጌ ጽፌ ላሳያችሁ ማለት ነው። ልክ ኤዲት የምትለውን ስነካት በዚህ መልክ ራይት የምትል ምልክት ይጨመርባታል። ኤዲት ለማድረግ ዝግጁ ነው ማለት ነው። ከዛ በዚህ መልክ ኤዲት አድርገን ከጨረስን በኋላ ወደታች ወረድ ብለን ወደ መጨረሻው አካባቢ ላይ ሰሚት ቼንጅስ የሚለውን ነክተን እንጨርሳለን ማለት ነው። በጣም አሪፍ ሰክሰስፉሊ ሰሚት አድርገናል። በዛ አይነት ሁኔታ በቀላሉ ማስተካከል ትችላላችሁ። አመሰግናለሁ።